ወንድ ከሆንክ ናልኝ እያለ በጋዲ ወጥቶ ቲክቶክ ከፍቶ ፔጁ ላይ የሚጨፍር አንድ ግለሰብ አይተን ነበር። ነብያችን አለይሂ ሰላቱ ወሰለም የተሳደበው ሙስሊሙን ኡማ ክብሩን የነካው የኡስታዞቻችን ስም እየጠቀሰ ወንድ ከሆንክ ናልኝ እያለ በጋዲ ወጥቶ ቲክቶክ ከፍቶ ፔጁ ላይ የሚጨፍር አንድ ግለሰብ አይተን ነበር። በጣም ያሳዝነናል። ይሄ ነገር ኢትዮጵያ ውስጥ ይከሰታል ብለን አልገመትንም። ኦሮሚያ ውስጥ አዲስ አበባ ውስጥ ይከሰታል ብለን አልገመትንም። ለምን? ህዝባችን ተቻችለው ተከባብሮ ረጅም ዓመት አብሮ የኖረ ህዝብ ነው። ያን ይሰት ያን የነበረን አንድነት ለማፍረስ አቅዶ የተነሳ አፍራሽ ነው ብለን እንገምታለን እናለን። ይሄ አፍራሽ ከድርጊቱ እንዲቆጠብ መጀመሪያ ለሱ መልእክት ማስተላለፍ እንፈልጋለን። ያንተ ድርጊት አስተምሮ ከፈለክ ማስተማር መማር ይቻላል፣ ግን መሳደብ ክልክል ነው። አንተ ራስህ መብት የምትፈልግና ሃይማኖትን የምታከብር ከሆንክ የሌላ ሰው ሃይማኖት ማክበር ግዴታ ነው። ሁሉም ሃይማኖት የሚስማማበት አንድ አንቀጽ አለ። እሱም ምንድነው? ሁሉም ሃይማኖት የትኛውም መጽሐፍ ውስጥ ያለው ላንተ የምትወደውን ለሌላ እስከምትወደው ድረስ አላመንክም ይላል። ለራሲ በሰላም መኖር ሃይማኖት እንዲከበር ከፈለክ እንደዚሁም የሌላ ሰው ሃይማኖት ማክበር አለበት። በተለይ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ክብር መንካት አይቻልም፣ ድሮም አልተቻለም። ከዛሬ 1400 ምናምን በፊት 46 በፊት የሞከሩት አንዳንድ ሰዎች ነበሩ። ለነሱም አልተሳካላቸውም። የሳቸው ክብር ምድር ላይ ብቻ ሳይሆን ሰባቱ ሰማይ በላይ አልፎ የጅብሪልን ወይም የገብርኤልን የመላእክቶች አለቃ የሆኑት የሳቸው ክብር በላይ ከሰባት ሰማይ በላይ አላህ የሳቸውን ክብርና ቦታ ከፍ አድርጓል። ዛሬ በአንድ ግለሰብ ስማቸው ወይም ክብራቸው ዝቅ ማለት አይችልም። አላህ ይጠብቃቸዋል። ግን ዛሬ የነብዩ ሰለላሁ ዐለይሂ ወሰለም ስም ብቻ ሳይሆን የኡስታዞችንም ስም እያነሳክ የሙስሊሙ ኡማ ክብር እየነካክ አንድ ሃይማኖት መንካት የራስን ክብር የአገሪቷን ክብር መንካት ነው። ሙስሊሙ ኡማ ብሎ ማለት ችሎ የኖረ ህዝብ ነበረ። ብዙ ዓመት ችለዋል። አሁን ዘመኑ ደግሞ አልፎ የመቻቻል ብቻ ሳይሆን የመከባበር ዘመን ሆኗል። ሁሉም በህግ እኩል ነው። ሁሉም ሃይማኖት በህግ እኩል ነው። ሁሉም መብት አለው። ሁሉም በህግ ነው የሚተዳደረው። ስለዚህ ቅድማ ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ አላህም ተመለስ እንለዋለን። ወደ ፈጣሪክ ተመለስ እንለዋለን። ሁለተኛ እሱ እምቢ ብሎ ይሄንን ይቅርታ ካልጠየቀ ህግ ያለበት ሀገር ስለሆነ ህግ አክባሪው አካል የመንግስት አካል ይሄንን ነገር ተከታትሎ ለህግ እንዲያቀርብልን በትህትና እንጠይቃለን። አላሁ አክበር። ይሄን ረመዳን ወር ተጠብቆ የሚደረገው ለሙስሊሙ ኡማ ተንኮሳ የሚደረገው ለአገርም አይበጅም፣ ለመስጂድ አይበጅም፣ ለመድረሳ አይበጅም፣ ለቤተ ክርስቲያን አይበጅም፣ ለሊማታችን አይበጅም፣ ለሁሉም ለኢትዮጵያ አይበጅም። ስለዚህ ይህን ግለሰብ እኛ ደብዳቤ ሳናቀርብ በጋዲ ስለሆነ ጠቆማም አያስፈልግም። ይሄ በግልጽ ስለተናገረ ህግ የሚመለከተው አካል ህግ አክባሪው ህጉ ተከብሮ ለህግ እንዲቀርብ እንጠይቃለን።